የፊደላት ሚዲያ ተከታታዮች ቤኪ ነኝ። እንግዲህ እንደተለመደው በተለያዩ ምርጥና አሪፍ የሆኑ መረጃዎች መጥቼላችኋለሁ። አሪፍ የሆኑ የተመራረጡ ዜናዎችን ይዤላችሁ መጥቻለሁ። ከሱ ቀጥሎ ደግሞ ያው እንደተለመደው ዩኤስ ቦክስ ኦፊስ ላይ ምርጥ ተብለው ከተለቀቁ ምርጥ ፊልሞች ውስጥ መርጬ ይዤላችሁ መጥቻለሁ። ሀገረኛ ፊልሞችም ደግሞ አሉ። የኢትዮጵያ ፊልሞች አዳዲስ የተለቀቁ የኢትዮጵያ ፊልሞች እነሱን ይዤላችሁ መጥቻለሁ። ከዛ ደግሞ በመቀጠል ይዤላችሁ የመጣሁት ምን መሰላችሁ? ያው የቴክ ፕሮግራማችን ነው። በቴክኖሎጂው ዙሪያ ምን አዲስ ኢንቬንሽን አለ፣ ምን አዲስ ነገር ተሰራ የሚለውን ነገር እሱንም ምርጥ የሆነ ለእናንተ ሰርፕራይዝ የሚያደርግ አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። ከሱ ደግሞ በመቀጠል ያው እንደተለመደው የሚቀጥሉት ፕሮግራሞች ይቀጥላሉ ማለት ነው። ቶፕ 5ም አለ፣ አስገራሚ ሁኔታዎችም ይቀጥላሉ። እንግዲህ የፊደላት ሚዲያ ቤተሰቦች እነዚህን ምርጥ እና የተመራረጡ አሪፍ መረጃዎች ብቻችሁን ብቻ እንዳታዩዋቸው፣ ለምታገኟቸው ሰዎች በሙሉ በማጋራት ሰብስክራይብ በማስደረግ በማድረግ ሼር አድርጓቸው። በጣም ምርጥ ፕሮግራም ስለሆነ በእኔ የሚቀርብላችሁ ማለት ነው። እንግዲህ ለዛሬ በኢንተርቴንመንቱ ዙሪያ ምን አዲስ ወሬ ምን አዲስ ነገር አለ የሚለውን አይቼ መርጬ ይዤላችሁ መጥቻለሁ። ዲና አንተነህ በምርጥና ዘና በሚያደርጉ ዘፈኖቿ እናውቃታለን። ሲንግሎችን ከዚህ በፊት የሚገራርሙ ብዙ ሲንግሎችን ለቃልናለች። አሁን ደግሞ በአዲስ አልበም መታለች ማለት ነው። በጣም በምርጥ በሆነ አልበም በጣም ብዙ እውቅና የተለያዩ አርቲስቶች የተሳተፉበት ምርጥ ስራ ይዛ መታለች። ገና ይህ አልበም ከመለቀቁ ትንሽ ቀን ነው የሆነው እና ያው ከዚህ በፊት እናውቃታለን ዲና አንተነህን በጋሜ በናማ በሚለው ዘፈኖቿ። ሌላ ደግሞ የምናውቃት በምንድነው የሆነ ነገር የሚለው ዘፈንን ያው ሁላችሁም ታውቁታላችሁ። አሁን ደግሞ ያው በአልበም ኦልሬዲ መታለች ማለት ነው። እንግዲህ ዲና አንተነህን አፕሪሼት እናደርጋታለን። ወደፊት እያደመጥን ደግሞ አልበሞቿ ላይ ኮሜንት እንሰጣለን ማለት ነው። ዘፈኖቿ ላይ በጣም ምርጥ እንደሆኑ የዘፈኑ እንደ ትሬለር አላ የተለቀቀ እንደዚህ ማስታወቂያ ላይ የተለቀቀ እንትን ነበረ፣ የተቆራረጠ ዘፈኖች ነበሩ። ምርጥ እንደሆነ ገና ያስታውቃል። በቃ ስሰማው ተመችቶኛል ገና ዜማውን ማለት ነው። እና እንትን በደንብ እናደምጠዋለን ማለት ነው። በመቀጠል በሁለተኛ ደረጃ ላይ ይዤላችሁ የመጣሁት መረጃ ምንድነው? ሀበሻ ቪው 10ኛ ዓመት ክብረ በዓሉን አክብሯል። ሀበሻ ቪው በኢትዮጵያ ውስጥ የኢትዮጵያን ፊልም ኢንዱስትሪ አንድ እርምጃ እንዲራመድ ካረጉ ድርጅቶች ውስጥ አንዱ ነው እና የድርጅት የኢትዮጵያን ፊልም ለዓለም በማስተዋወቅ ይታወቃል። ለዓለም ገበያ ለዓለም በሌላ ቋንቋዎች ተተርጉሞ እንዲቀርቡ በጣም ሞቲቭ ከሚያደርግ ምርጥ ድርጅቶች ውስጥ አንዱ ነው እና ይህ ድርጅት 10ኛ ዓመቱን አክብሯል እና በሚያከብርበትም ሰዓት የተለያዩ ፕሮግራሞች ተካሂደው ነበር። በሰዓቱም የተለያዩ አርቲስቶች ተገኝተው ሽልማት ሲሰጥበት ነበረ። በጣም ምርጥ ድርጅት ነው። ያው የሀገራችንን ፊልም አፕሪሼት የሚያደርግና ወደፊትም እንዲቀጥል የሚያደርግ ለዓለም የሚያስተዋውቅ ስለሆነ ይህንን መረጃ ይዤላችሁ መጥቻለሁ ማለት ነው። በሶስተኛ ደረጃ ላይ ይዤላችሁ የመጣሁት ደግሞ ኢትዮጵያ ኢትዮ ቴሌኮም በጣም ምርጥ እና ዘመናዊ የሆኑ አሪፍ ስልኮችን በቅናሽ ዋጋ አቅርቧል ለኢትዮጵያውያን ማለት ነው። ያው በጣም ምርጥ የሆኑ አሪፍ ስልኮችን በቅናሽ ዋጋ አቅርቧል እና ኢትዮ ቴሌኮም ቅርብ ጊዜ ላይ ብሏል። በጣም በቅናሽ ብቻ ሳይሆን እስከ በብድር ስልኮችን ለመስጠት ብሏል።
አቅርቦ ነበረ። ከሽያጭ ሱቆቻቸው አንዳንድ እንትን አሉ አሪፍ አሪፍ ስልኮች የቀረቡ አሉ። እነሱን በብድር ሰው የሚወስድበት ሁኔታን አመቻችተው ነበረ። አሁን ደግሞ አሁን በቅርብ ጊዜ የወጣ መረጃ ነው። ቴሌ በአዲስ ቅናሽን አቅርቧል ማለት ነው። በቅናሽ አዳዲስ ስልኮችን ይዞ ቀርቧል። እንግዲህ ምርጥ ስልኮችን የምትፈልጉ ሰዎች እየሄዳችሁ ከቴሌ መሸጫ ሱቆች ምርጥ የሆኑ ስልኮችን መውሰድ ትችላላችሁ ማለት ነው። በቀጣይ ይዤላችሁ የመጣሁት የዩኤስ ቦክስ ኦፊስ ካቀረባቸው ላይ ከተለቀቁና ከቀረባቸው ምርጥ ፊልሞች ውስጥ የተመረጡትን ይዤላችሁ መጥቻለሁ ማለት ነው። ይዤላችሁ የመጣሁት ከዩኤስ ቦክስ ኦፊስ ፊልሞች ውስጥ ሲነርስን ነው። ሲነርስ በማይክል ቢ ጆርዳን የሚተውንበት ፊልም ነው ማለት ነው። ሲነርስ የሆረር ፊልም ሲሆን በሁለት መንታ ወንድማማቾች ታሪክ ላይ ያጠነጠነ ነው። ሁለት ወንድማማቾች ወደ አደጉበት ከተማ ከብዙ ህይወት ውጣ ውረድ በኋላ ይመለሳሉ ማለት ነው። እነዛ ሁለት ወንድማማቾች ወደ አደጉበት ከተማና ቤታቸው ሲመለሱ ግን ያጋጠማቸው የተለየ ነገር ነበረ። በጣም የሚያስፈራ ኢቭል ያጋጥማቸዋል እና ከሱ ጋር የሚያደርጉትን ትግልና ግብግብ በዛ መሀል ደግሞ የሚያጋጥማቸውን የህይወት ታሪክ፣ ፍቅር ምንድነው የተለያዩ ነገሮች በፊልሙ ላይ ተካሂደዋል። በዋና መሪ ተዋናይነት የሚተውነው ደግሞ ማን ነው? ማይክል ቢ ጆርዳን ነው ማለት ነው። ሲነርስ በጣም አሪፍ ፊልም ነው፣ እንድትከታተሉት ሪኮመንድ አደርጋችኋለሁ። በሁለተኛ ደረጃ ደግሞ ከዩኤስ ቦክስ ኦፊስ ከተለቀቁ ፊልሞች ውስጥ ይዤላችሁ የቀረብኩት ኪንግ ኦፍ ኪንግስ ይባላል። ኪንግ ኦፍ ኪንግስ የተለቀቀው አሁን በቅርብ ጊዜ ነው እና የክርስቶስ ኢየሱስን ታሪክ ላይ ተመርኩዞ የተሰራ የአኒሜሽን ፊልም ነው። ነው። መነሻው ታሪኩ በኢየሱስ ክርስቶስ ፊልም መነሳት ነው። ምንድነው መነሻ አድርገው የሰሩት ፊልም ነው። በ2005 ላይ ምርጥ ከተባሉ አኒሜሽኖችን ውስጥ አሪፉ ኪንግ ኦፍ ኪንግስ ነው ማለት ነው። እንግዲህ ለዛሬ በዩኤስ ቦክስ ኦፊስ ላይ አሪፍ ተብለው ከተመረጡ ፊልሞች ውስጥ ሲነርስን እና ኪንግ ኦፍ ኪንግስን ይዤላችሁ መጥቻለሁ። ሁለቱም በጣም ምርጥ ፊልሞች ናቸው፣ እንድታያቸው ጋብዛችኋለሁ። በቀጣይ ደግሞ ይዤላችሁ የመጣሁት በሀገራችን በኢትዮጵያ ውስጥ በጣም ምርጥ ተብለው የተሰሩ በጣም የተለያዩ አሪፍ ፊልሞች አሉ። ያየናቸው በጣም ብዙ ፊልሞች አሉ፣ ፊልም አፍቃሪያን ተመልካቾቼ ማለት ነው። አሁንም ደግሞ በጣም ምርጥ እንትኖች መጥተውልናል፣ ፊልሞች ተለቀውልናል። እነሱን ነው ይዤላችሁ የመጣሁት። ንጹህ በመጀመሪያ ደረጃ ላይ ይዤላችሁ የመጣሁት በሀገራችን ከተለቀቁ ምርጥ ፊልሞች ውስጥ ንጹህ ይባላል። ንጹህ በልቤ ሲኒማ ቻናል በዩቲዩብ ላይ የተለቀቀ ምርጥ ፊልም ነው። 287,000 ቪው እስካሁን አግኝቷል ይህ ፊልም ማለት ነው። በጣም ምርጥ የሆኑ አርቲስቶች የሚተውኑበት ምርጥ ፊልም ነው እና ንጹህ ከተለቀቀ 11 ቀን ሆኖታል ማለት ነው እና እንድታዩት ጋብዛችኋለሁ። በልቤ ሲኒማ በተባለ ቻናል ላይ ነው የተለቀቀው። በሁለተኛ ደረጃ ላይ ከተለቀቁ የሀገራችን ምርጥ ፊልሞች ውስጥ የልብ ቃል የተባለ ምርጥ ፊልም ተለቋል ማለት ነው። የልብ ቃል እንግዲህ በኢቲ ሙቪስ በተባለ ቻናል ላይ የተለቀቀ ፊልም ነው።
ሚካኤል ሚሊዮን፣ ሰላም ተስፋዬ እንዲሁም እንግዳ ሰው የሚተውንበት ፊልም ነው ማለት ነው። ገና ከማስታወቂያው በጣም ምርጥ እንደሆነ ያስታውቃል ፊልሙ ማለት ፊልሙ በጣም ምርጥ እንደሆነ ያስታውቃል። እና ከተለቀቀ ይህ ፊልም ደግሞ 3 ቀን ሆኖታል እና 133K ተመልካች ያገኘ ፊልም ነው። 133K ያገኘ ምርጥ ፊልም ነው። ይህን ፊልም እንድትከታተሉት እጋብዛችኋለሁ ማለት ነው። ደግሜ እነግራችኋለሁ። የተለቀቀው በኢቲ ሙቪስ በተባለ ቻናል ላይ ነው። ገና 3 ቀኑ ነው። እንድታዩት እጋብዛችኋለሁ። በሶስተኛ ደረጃ ላይ ደግሞ በፍቅርሽ የተባለ ምርጥ ፊልም ተለቆልናል። በነጸብራቅ ሚዲያ ላይ የተለቀቀ ምርጥ ፊልም ነው እና ከተለቀቀ ገና 1 ቀን ሆኖታል። በፊልሙ ላይ ደግሞ በዋና ተዋናይነት ከሚተውኑ አርቲስቶች ውስጥ ማርታ ጉይቶም የመጀመሪያዋ ናት ማለት ነው። እና ደግሞ ሌላ ደግሞ በጣም ምርጥ የሆኑ አሪፍ አርቲስቶች የሚተውኑበት ምርጥ ፊልም ነው። በነጸብራቅ ሚዲያ ላይ የተለቀቀ ነው። እንድታዩት ጋብዛችኋለሁ ማለት ነው። በጣም ምርጥ ደግሞ የተባለ ምርጥ ፊልም ይዤላችሁ መጥቻለሁ። እስካሁን ድረስ 3.3 ሚሊዮን ቪው ያገኘ አሪፍ ፊልም አለ። በጣም ምርጥ ፊልም ነው። ምን መሰላችሁ? ትዝታ ይባላል። ትዝታ በኤሊያና ኢንተርቴይንመንት ላይ የተለቀቀ በጣም ምርጥ ፊልም ነው። ምርጥ የሀገራችን አማርኛ ፊልም ነው። ቃል ኪዳን ፍርዴና እንግዳ ሰው የሚተውኑበት እንትን ነው። እንግዳ ሰው የሚተውኑበት አሪፍ ፊልም ነው እና በኤሊያና ኢንተርቴይንመንት ላይ ተለቆላችኋል። 3.3 ሚሊዮን ቪው አለው። ገብታችሁ እንድታዩት እጋብዛችኋለሁ። እንግዲህ ለዛሬ በኢንተርቴይንመንቱ ዙሪያ ምርጥ ተብለው ከቀረቡ መረጃዎች ውስጥ ለእናንተ አሪፍ ይሆናል ብዬ ያሰብኩትን ይዤላችሁ መጥቻለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ ፕሮግራሞች ደግሞ አሪፍ የሆኑ መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻው ተከታተሉ። አሁን ደግሞ የቴክ ፕሮግራማችን ላይ ደርሰናል። እንግዲህ ምን አዲስ ኢንቬንሽን አለ የሚለውን ምርጥና የተመረጠ መረጃ ይዤላችሁ መጥቻለሁ ብያችሁ ነበረ። ያው ለዛሬ ይዤላችሁ የመጣሁት ፕሮግራም ምን መሰላችሁ? ሳምሰንግ ጋላክሲ ዜድ ፎልድ 7 ይባላል። ሳምሰንግ ጋላክሲ ዜድ ፎልድ 7 በጣም ታዋቂ ከሆኑ አሁን በዚህ ሰዓት በ2025 ላይ ከተለቀቁ ምርጥ ስልኮች ውስጥ አንዱ ነው እና ስለሱ አጠቃላይ ያለውን መረጃ ዋጋውን ሁሉ ነገር ይዤላችሁ መጥቻለሁ። እስቲ እንመልከተው። ይህ አስገራሚ ስልክ በ2005 ላይ የተሰራ አሁን የተለቀቀ አዲስ ስልክ ነው ማለት ነው እና ያው ከስሙ ለመረዳት እንደምትችሉት ያው ሳምሰንግ ጋላክሲ ዜድ ፎልድ ነው። ፎልድ ማለት ያው ተጣጣፊ ማለት ነው። የሚታጠፍ ስልክ ነው ማለት ነው። ስትፈልጉ እንደ ታብሌት መጠቀም ትችላላችሁ ይህን ስልክ። ስትፈልጉ ደግሞ እንደ ስልክ እንደ ማንኛውም ተንቀሳቃሽ ስልክ አጥፋችሁ መጠቀም ትችላላችሁ ማለት ነው እና ይህ ምርጥ ስልክ በ2005 ላይ ከመጣ ምርጥ ስልክ ውስጥ አንድ ነው። 215 ግራም ብቻ ነው የሚመዝነው ይህ ስልክ ማለት ነው። 215 ግራም ብቻ ይመዝናል። ሜይን ካሜራው ምርጡ እና ዋናው ካሜራው የተባለው ስንት መሰላችሁ? 200 ሜጋ ፒክሰል ካሜራ ነው የያዘው ማለት ነው። ምርጥና በጣም ከፍተኛ ጥራት ያለው የጥራት ደረጃ ያለው ስልክ ነው ማለት ነው። በሁለተኛ ደግሞ ይዞላችሁ ከመጣው አሪፍ ፊቸሮች ውስጥ ደግሞ ምን መሰላችሁ? ያው ፎልድ እንደሆነው ሁሉ ማለት ነው ዋተር ፕሩፍ ነው። በጣም ውሃ ምንም አያስገባም። ዋተር ፕሩፍ ነው የሳምሰንግ ጋላክሲ ዜድ ፎልድ ስልክ ማለት ነው።
ሌላው ደግሞ ምርጥነቱ ምን መሰላችሁ? ያው አሪፍ የሆነ ምርጥ የሆነ ያው ምርጥ የሆነ አሪፍ የባትሪ ፐርፎርማንስ ያለው አሪፍ ስልክ ነው። 4400 ሚሊ አምፒር ያለው አሪፍ ስልክ ነው። 4400 ምርጥ ነው። ለረጅም ጊዜ እንዲቆይ ተደርጎ የተሰራ ስልክ ነው እና ደግሞ 6.5 ኢንች ስክሪን የያዘ ስልክ ነው። 6.5 ኢንች ነው ሳይታጠፍ ማለት ነው። ሲዘረጋ ደግሞ ምንድነው ሳይዘረጋ ነበረ 6.5 ኢንች የያዘው፣ ሲዘረጋ ያው የስልኩን እጥፍ ይይዛል ማለት ነው። በአጠቃላይ ስልኩ እንትን ነው በጣም ምርጥ ነው እና እንትን እንደ ታብሌትም መጠቀም ይቻላል፣ እንደ ስልክም መጠቀም ይቻላል ማለት ነው። ለዛሬ እንግዲህ በቴክ ፕሮግራማችን ላይ ይዤላችሁ የመጣሁት አሪፍ የቴክኖሎጂ ኢንቬንሽን ሳይሆን አዲስ የተሰራ ነገር ሳምሰንግ ጋላክሲ ዜድ ፎልድ 7 ነው ማለት ነው። ያው ሁላችሁም እንድትጠቀሙበት ጋብዛችኋለሁ። ዋጋው ደግሞ በጣም በቅናሽ ነው የቀረበው። ስንት መሰላችሁ? $1699 አለ የሚሸጥ አማዞን ላይ $1699 ይሸጣል። ሌላ ደግሞ 1999 ዋጋ አለው። ያው በልዩነት ቢኖራቸውም ያው በዚህ በአዲሱ በሳምሰንግ ጋላክሲ ዜድ ፎልድ ስር ነው ማለት ነው የቀረበው። እንደየምርጫችሁ አማዞን ላይ ልታገኙ ትችላላችሁ። ሌላ ደግሞ የተለያዩ ያው የስማርት ስልኮችን አስመጥተው የሚሸጡ ድርጅቶች አሉ ሀገራችን ውስጥ፣ እነሱ ጋር ማግኘት ትችላላችሁ። ያው ብቻ እንትን ምርጥ ስልክ ነው፣ እንድትጠቀሙበት ጋብዛችኋለሁ። አሁን ደግሞ በቶፕ 5 ፕሮግራማችን ላይ እንገኛለን ማለት ነው። እንግዲህ በቶፕ 5 ፕሮግራማችን ላይ ደግሞ ምርጥ የተባሉ የዓለማችን ምርጥ 5 ውድ መኪኖችን ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉ። በአምስተኛ ደረጃ ላይ ይዤላችሁ የመጣሁት የዓለማችን ውድ መኪናዎች ውስጥ BMW 7 ሲሪየስ ይባላል። በኤሌክትሪክ የሚሰራ መኪና ነው። እጅግ በጣም ዘመናዊ መኪና ነው። በጣም ምርጥ የሆነ ዘመናዊ መኪና ነው። 31 ኢንች ስክሪን ከ8K ትሬደር ስክሪን ጋር የተገጠመለት ነው ማለት ነው። በባክሲቱ ላይ ጀርባ መቀመጫው ላይ 31 ኢንች ስክሪን የተገጠመለት ስልክ ነው። ይቅርታ መኪና ነው እና ፐርሰናል ፈርስት ክላስ ላውንጅ አይነት ምቾትን የሚሰጥ በጣም ምቾትን የሚሰጥ እና በጣም ውድ መኪና ነው። ይህ መኪና ያው ሙቀትና ቅዝቃዜን እንዲቆጣጠር ተደርጎ የተሰራ ነው። ወንበሮቹ ደግሞ ያው በጣም በምቹ እንዲሆኑ ተደርገው የተሰሩ ናቸው። ማሳጅ ያደርጋሉ ማለት ነው። ያው የማሳጅ ወንበርን ታውቋቸዋላችሁ። ልክ እንደዛ ማሳጅ ያደርጋሉ ማለት ነው። እና ይህ መኪና ዋጋው ስንት መሰላችሁ? $98475 በዚህ ሰዓት እየተሸጠ ይገኛል። እስከ 123,000 የአሜሪካን ዶላር ድረስ ይገኛል በተለያየ አይነት አቀራረብ ማለት ነው። ግን በዋናነት ያው $98,475 የሚሸጥ በጣም ምርጥ እና ጥራቱን የጠበቀ ዘመናዊ መኪና ነው። BMW 7 ሲሪየስ ይባላል። በአራተኛ ደረጃ ላይ ይዤላችሁ የቀረብኩት መርሴዲስ ሜይባች ኤስ ክላስ ይባላል። መርሴዲስ ሜይባች ኤስ ክላስ ይባላል። በሌዘር የተሸፈነ መኪና ነው። አብዛኛውን ፊት ለፊቱም ኋላውም በአስገራሚ በሌዘር የተሸፈነ መኪና ነው ማለት ነው።
የሚቀያየሩ የኤልኢዲ አይነት የተለያየ ከለርን የሚያወጡ ኤልኢዲ አይነት መብራቶች የተገጠመለት ነው። የግሉ ስክሪን የተገጠመለት ነው። ስክሪን በባክሲቱ ላይ የግሉ ስክሪን የሆነ የተገጠመለት ነው። ዋጋው ደግሞ ስንት መሰላችሁ? 200,000 የአሜሪካን ዶላር ነው። 200,000 የአሜሪካን ዶላር ነው። መርሴዲስ ሜይባች ኤስ ክላስ ይሄን ይመስላል። በሶስተኛ ደረጃ ላይ ደግሞ ይዤላችሁ የመጣሁት ቤንትሊ ቤንቴጋ ይባላል። በሶስተኛ ደረጃ ላይ ያው ቤንትሊ ቤንቴጋ ነው የቀረበላችሁ። በጣም በከፍተኛ የሆነ ሌክዠሪ በሆኑ መጋገጫዎች እንደ ዳይመንድ ባሉ ምናምን የተሰራ በጣም ምርጥ መኪና ነው እና ልክ በጣም ጥራቱን የጠበቀ ነው። እስከ 230,000 የአሜሪካን ዶላር ድረስ በዚህ ሰዓት ቤንትሊ ቤንቴጋ እየተሸጠ ይገኛል ማለት ነው። ከዓለማችን ውድ ከተባሉ ምርጥ መኪኖች ውስጥ ቤንትሊ ቤንቴጋ ነው። በሁለተኛ ደረጃ ላይ ከቀረቡ የዓለማችን ውድ እና ምርጥ መኪኖች ውስጥ ሬንጅ ሮቨር ነው። ሬንጅ ሮቨር የራሱ የሆነ የማቀዝቀዣ ፍሪጅ ያለው በጣም ምርጥ ጽድት ያለ መኪና ነው ማለት ነው። ምቹ የሆነ ወንበርና ስክሪን የተገጠመለት ነው። ምቹ የሆነ ወንበርና ስክሪን የተገጠመለት ነው። በባክሲቱ ላይ ወንበሮቹ በጣም ምቹ ናቸው። በጣም ጥራቱን የጠበቀና በጣም ዘመናዊ ነው። እንዳለ በቴክኖሎጂ ምናምን እንትን ምንድነው የተሰራ ምርጥ መኪና ነው። ይህ መኪና ከ180,000 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል ማለት ነው። ሬንጅ ሮቨር በጣም ጥራቱን የጠበቀ ነው። ይሄኛውን ለየት የሚያደርገው ስፔሲፊኬሽኑ ያው የማቀዝቀዣው ነው። ማቀዝቀዣው በጣም የተለየ ነው። የራሱ የሆነ አስቦት በጣም ጽድት ያለ ነው። ከሱ ቀጥለው ደግሞ በአንደኛ ደረጃ ላይ የቀረበው ምርጥ መኪና የዓለማችን ውድ መኪና ምን መሰላችሁ? ሮልስ ሮይስ ጎስት ይባላል። ሮልስ ሮይስ ጎስት ነው። እጅግ በጣም ዘመናዊ ስማርት የሆነ መኪና ነው። በፍጥነትም በጥራትም ቢሆን በቃ በጣም ጥራቱን የጠበቀ ነው። ውድ በተባሉ የመቀመጫ መስሪያዎች የተሰራ ነው። ይህ ውድ መኪና በኤሌክትሪክ ነው የሚሰራው። 340,000 የአሜሪካን ዶላር በዚህ ሰዓት እየተሸጠ ይገኛል ማለት ነው። 340,000 የአሜሪካን ዶላር በዚህ ሰዓት እየተሸጠ ይገኛል። ለዛሬ በቶፕ 5 ፕሮግራማችን ላይ የዓለማችን ውድ ተብለው ከቀረቡ መኪናዎች ውስጥ ምርጥ ያልኩትን ይዤላችሁ መጥቻለሁ ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። አሁን ደግሞ የዓለማችን አስገራሚ እውነታዎችን የምናቀርብበት ፕሮግራም ላይ ደርሰናል ማለት ነው። ዛሬ ላይ እንግዲህ ይዤላችሁ የመጣሁት የዓለማችን አስገራሚ እውነታዎች ውስጥ የተመረጡትን ለእናንተ ይዤ መጥቻለሁ። በመጀመሪያ ደረጃ ላይ የቀረበው የዓለማችን አስገራሚ እውነታ ውስጥ የፀሐይን ዙሪያ ለመዞር 100 መሬቶች ጫፍ ለጫፍ መገናኘት አለባቸው ይላል። ፀሐይ በጣም ግዙፍ ናት እና የእሷን የወገቡን አሁን የምድር ወገብ እንደሚባለው ሁሉ አለ አይደለ? የፀሐይን ዙሪያዋን ለመዞር 100 መሬቶች እርዝ ማለት ነው። እነሱ መገናኘት አለባቸው። እነሱ ተገናኝተው ነው ዙሪያዋን የሚሞሏት። ምን ያክል ትልቅ እንደሆነች አስቧት። በሁለተኛ ደረጃ ላይ ይዤላችሁ የመጣሁት ሳይኮሎጂ ምን ያስረዳል መሰላችሁ? በሌሊት ሲቀዘቅዘን መጥፎ ህልም እናያለን። ይህ እንግዲህ ከዓለማችን አስገራሚ ሁኔታዎች ውስጥ አንዱ ነው ማለት ነው። ሳይኮሎጂ ያው ሲያስረዳ ምንድነው
በምንተኛበትና ቅዝቃዜ በሚቀዘቅዘን ጊዜ አይምሯችን ላይ በሚፈጠር ጫና የሚፈጠር እንትን ነው ኢሜጅ ነው። ያ ወደ መጥፎ ህልምነት እንዲቀየር ያደርገዋል ማለት ነው። እና አንዳንዴ ሲቀዘቅዘን ነው ለካስ መጥፎ ህልም የምናየው ማለት ነው። በቀጣይ ደግሞ ይዤላችሁ የመጣሁት 2 መዋኛ ገንዳ ምራቅ በህይወት ዘመኑ ያመነጫሉ ይላል። 2 መዋኛ ገንዳ የሚያክል ምራቅ በህይወት ዘመናችን እናመነጫለን ማለት ነው። ይሄ ከዓለማችን አስገራሚ እውነታዎች ውስጥ አንዱ ነው። በቀጣይ ደግሞ ይዤላችሁ የመጣሁት ፀሐይ 1.9 ናኖሊዮን ኪሎግራም ትመዝናለች ይላል። ምን ማለት ነው? 1.9 ናኖሊዮን ኪሎግራም ማለት በጣም ትልቅ ቁጥር ነው። እኔ ራሱ አሁን የሰማሁት በጣም የገረመኝ ናኖሊዮን የሚባል ቁጥር ነው የምትመዝነው። ምን ያክል ግዙፍ እንደሆነች አስቡ። እና የዓለማችን አንዱ አስገራሚው እውነት ይሄ ነው። በመጨረሻ ላይ ይዤላችሁ የመጣሁት የዓለማችን ትልቁ ተራራ ነው። የዓለማችን ትልቁ ተራራ ስሙ ማን ይባላል መሰላችሁ? ማውንት ኤቨረስት ይባላል። በጣም ግዙፍ የሆነ ረጅም ተራራ ነው። በጣም ረጅምና ግዙፍ ከመሆኑ የተነሳ እንትን ውስጥ ፒኩ ጫፉ ማለት ነው ደመናን አልፎ እንትን የሚወጣ እንትን ማውንቴን ነው። እና ይህ ተራራ እንትን ነው ምን መሰላችሁ? ጫፉ ላይ በጣም ከአቲቲዩድ በላይ ከመግባቱ በጣም ወደ ላይ ከመውጣቱ የተነሳ ማለት ነው እንትን በረዶ እንትን ጫፉ አካባቢ ላይ ልክ እንደ አንታርክቲካ አይደል? አንታርክቲካን ታውቁታላችሁ። እንደ አንታርክቲካ ከፍተኛ የሆነ የበረዶ ክምችት የሚገኝበት ቦታ ነው ማለት ነው። የማውንት ኤቨረስት ጫፍ ላይ ማለት ነው። እና የዓለማችን ትልቁ ማውንት ኤቨረስት ነው። ለዛሬ የተመራረጡ ምርጥ መረጃዎችን ይዤላችሁ መጥቻለሁ። በቀጣይ ደግሞ አሪፍ መረጃን ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮሜንት መስጠት እንዳትረሱ። አመሰግናለሁ።